ሰላም ውድ የዋሴ ሪከርድስ ቲዩብ ተከታታዮች፣ በዛሬ ቪዲዮ የማሳያችሁ የጂሜል አካውንታችሁ ፓስወርድ ከረሳችሁ ወይም ከጠፋባችሁ እንዴት በቀላሉ እንደምታገኙና አዲስ ፓስወርድ እንዴት እንደምታስገቡ በዚህ ቪዲዮ አሳያችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ ዳችን ፓስወርድ ለመቀየር ወደ ጂሜል አፕሊኬሽን እንገባለን። ወደ ጂሜል አፕሊኬሽን ከገባን በኋላ እዚህ ጋር ፕሮፋይሏ ያለበት ቦታ እነካዋለን። ከነካን በኋላ ማኔጅ ዩር አካውንት የሚለውን እነካለን። ከዛ ወደዚህ ከገባን በኋላ ትንሽ ወደ ላይ ስክሮል እናደርጋለን። ከዛ ሴኩሪቲ ኤንድ ሳይን ኢን የሚለውን እነካለን። ከዛ ወደ ታች ሄደን ፓስወርድ የሚለውን እነካለን። ፓስወርድ የሚለውን ከነካን በኋላ ወደዚህ ነው የሚያመጣን። ፓተርን ወይም ፓስወርዳችሁን ታስገባላችሁ። ካስገባን በኋላ እንደዚህ አዲሱን ፓስወርድ እናስገባለን። ኒው ፓስወርድ የሚለውን እናስገባለን፣ አዲሱ ፓስወርዳችን። ከዛ ኮንፈርም የሚለውን የላኛው ላይ የሞላንን ደግመን እዚህ ላይም እንሞላለን ማለት ነው። ከዛ ቼንጅ ፓስወርድ የሚለውን እነካለን። ከዛ በቀላሉ የኢሜይላችን ወይም የጂሜይላችን ፓስወርድ መቀየር እንችላለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።